ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን። ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች እንደምንድናችሁ? በዛሬው ቆይታችን በስህተት የተገኙ ገጸ በረከቶች እና በያዝነው ሳምንት አበይት የተባሉ ርዕሰ ጉዳዮችን እንመለከታለን። አብራችሁን ቆዩ። ቀዳሚ ወዳደረኩት ተሻገርኩኝ። ከቡና ባሻገር አብዛኛው ሰው የሚጠቀመው እንዲሁም በአንዳንድ ሀገራት በሰፊው የሚጠቀሙትና ከቤት የማያጡት ትኩስ መጠጥ ሻይ በድንገት የተገኘ ስለመሆኑ ስንቶቻችን እናውቃለን? የሻይ ቅጠል ግኝቷ እንዲሁ ነው። ከበርካታ ዓመታት በፊት የቻይና መሪ የነበረው ሼን የሚባል ግለሰብ እጽዋት በሞላው ግቢ ውስጥ ክፍቱን በነበረ ድስት ውሃ በሚያፈላበት ወቅት ድንገት ግቢ ውስጥ ከነበሩ ቅጠሎች አንዱ ረግፎ ውሃ ውስጥ ገባበት። ሼን ቅጠሉ በመግባቱ ቢናደድም ውሃውን ሲቀምሰው ግን ልዩ ጣዕም ሰጠው። ሻይ የተባለው መጠጥም በዚህ መንገድ ተፈጠረ። የረገፈው ቅጠልም ሻይ ቅጠል በመባል ተሰየመ። ለምግብ መፈጨት እንዲሁም ጉንጫችን ላይ ያሉ ጡንቻዎች እንዲሰሩ የሚያደርጋቸውና አብዛኞቻችንን የሚያዝናናው ማስቲካ የተፈጠረው ታስቦና ታልሞ አልነበረም። የማስቲካ አፈጣጠርን ለመታኘክም ጉዳዩ ወዲህ ነው። ማስቲካ አፈጣጠር ለመታኘክም አልነበረም። በ1868 ዓ.ም ቶማስ አዳምስ የሚባል ግለሰብ የመኪና ጎማ ከሳፒዶሎ ለመስራት የተለያዩ ሙከራዎችን እያደረገ ነበር። ሆኖም ግን ሙከራው ሳይሳካለት የቀረው ቶማስ በዚህ ተበሳሽቶ እየሞከረባቸው የነበሩትን የተቆራረጡ ፕላስቲኮችን ወደ አፉ በማስገባት ሲያኝከው መዓዛው አስደሰተው። ከዛም በኋላ ነበር ማስቲካ በኢንዱስትሪ ደረጃ መመረት የጀመረው። በመቀጠልም የተለያዩ ፍሌቨሮች በመያዝ ሀገሪቱን ያጥለቀለቀው። ፈረንሳዊው ሳይንቲስት ኤድዋርድ አንዲት ቀን ቤት ውስጥ ሴሊስት ናይትሪን የተቀባ ብርጭቆ ይመለከታል። ኤድዋርድ ብርጭቆውን አንስቶ ሲሰብረው እንደ ማንኛውም ብርጭቆ ተበታትኖ አልቀረም። እንዲሁም ብርጭቆው አንድ ቦታ ላይ ተሰብስቦ ያገኘዋል። ይህ አጋጣሚም በአሁኑ ወቅት መኪናዎች የሚገጥሙት መስታወት እንዲሰራ መንስኤ ሆኖ የቀረው ለዚህም ነው። የመኪናዎች መስታወት እንደሌሎቹ የማይሰባበር የሆነው። ጆን ዋከር ይባላል። ጆን ዋከር ላብራቶሪ ውስጥ ኬሚካል የነካ እንጨት ያገኛል። አንስቶም መሬት ላይ ሲፍቀው እሳት ይፈጥርለታል። ይህ አጋጣሚ መነሻ በማድረግ ተጨማሪ ምርመራ ያደረገው ጆን ዓለም በአሁኑ ሰዓት እሳት ለመፍጠር ከምትጠቀምበት ነገር አንዱ የሆነውን ክብሪት መፍጠር ተችሎታል። ቻርልስ ጉዳየር የአየር ሙቀቱን መቋቋም የሚችል ጎማ ለመስራት በጋለ ምጣድ ላይ ጎማውን በማቅለጥ ሳልፈር ሲጨምርበት ፕላስቲኩ የበለጠ እንደተለጠጠ ማስተዋል ቻለ። ይህ በአጋጣሚ የተፈጠረ ክስተት አሁን ላይ ለብር መያዣ የምንጠቀመውን ላስቲክ እንዲፈጠር መንስኤ ነው የሆነው። በመጨረሻም በአጋጣሚ ከተገኙ ገጸ በረከቶች አንዱ የሆነው ዝገትን መቋቋም የሚችል ንጥረ ነገር ነበር። እንግሊዛዊው የብረታ ብረት ባለሙያ ሃሪ የጠመንጃ ማስቀመጫ በርሜሎችን ለመስራት አይረንና ክሮኒየም የተባሉ ኬሚካሎችን ሲያዋህድ ዝገትን መቋቋም የሚችል ንጥረ ነገር ማግኘት ቻለ። ይህ ሙከራ አሁን ላይ በየቤታችን የተለያየ ነገር ለመቁረጥ የምንጠቀመውን ምላጭ እንዲሰራ አድርጎታል። ይህና ከላይ የተዘረዘሩ ሌላ ነገሮች ለመስራት ታስቦ በስህተት የተገኙ የሙከራ ውጤቶችና ለዕለት ተዕለት ኑሯችን በጣም ጠቃሚ የሆኑ መገልገያዎች ሆነው ቆይተዋል። በቀጣይ የያዝነው ከዚህ ሳምንት ውስጥ የተለያዩ ዓለም አቀፍና አካባቢዋን ያስደነቁ መረጃዎችን ነው። ከ2025 ጁን 1 እስከ 5 ባለው በዚህ ሳምንት ውስጥ የተከሰቱ አስደናቂ ልዩ ነገሮች። በመጀመሪያም በቴክኖሎጂ ዓለም ውስጥ አርቲፊሻል ኢንተለጀንስን ይመለከታል። አርቲፊሻል ኢንተለጀንስ አዳዲስ አውታር መረቦች፣ ኦፕን ኤአይ አዲስ የኤኤም ሞዴል O4 GP 4.5 እና 3O3 በማስታወቂያ ዘዴ በብዙ አገሮች ውስጥ እየተናኙ ይገኛሉ። አዳዲስ አስተማማኝና በቀላሉ እንዲናኙ የተነደፉ አገልግሎቶች እየተጠቀሙ ናቸው። የኤአይ ግንዛቤ በብዙ ምክንያቶች ተወዳዳሪ የሌላቸው በተለይም ሶራ የተባለው አዲስ ቪዲዮ ፈጣሪ ሞዴል በአስደናቂ መልኩ በሰዎች ላይ ትኩረት እየቀሰቀሰ ይገኛል። በቪዲዮ ማመንጨት ዘርፍ ውስጥ ይህ አዲሱ ኤአይ የቪዲዮና የድምጽ ጥራቱ የላቀ እንደሆነም ተነግሮለታል።
የአየር ሁኔታና የአየር ችግር የተደጋጋሚ ትኩሳት ነው። የዓለም አቀፍ የአየር ሁኔታ ባለሙያዎች ሰኞ ዕለት በመግለጫ ውስጥ እንደተናገሩት የ2025 የበጋ ወቅት የታመነና የከፋ የሙቀት መጠን ያለው ይመስላል። በአሜሪካ፣ አውሮፓና አፍሪካ አካባቢ በሚያንስ በ8 ከተሞች ውስጥ የሙቀት መቶኛም ተመዝግቧል። በአፍሪካ ሙሉ በሙሉ የአየር ንብረቱ በተመለከተ የእንስሳት ሕይወት በእጅጉ አደጋ ላይ እንደሆነም ተነግሯል። በሳይንስ አዲስ የዋና ድንበር ፈተና በሲኒየር ላይ ያሉ ምርመራ ተመራማሪዎች የታወቀው ላርጅ ሃርደን ኮልደር በአዲሱ ቀጣይ መንገድ በማዕከል ላይ አድጓል። ላርጅ ሃርደን ኮልደር የተሰኘ ሂገንቦስ 2.0 በሚታመን ሁኔታ የተለያየ ነገርና አካል ስርዓቶችን አዲስ ምስክር ሊሰጥ ይችላል ተብሏል። በስፖርት ዓለም ውስጥ የእግር ኳስ ቡድኖች በያዝነው ሳምንት ጀምሮ በጀርመን የሚካሄድ የአውሮፓ ሊግ በ2024 ዝግጅት እስከ 90 ተጠናቋል። የተለያዩ አውሮፓውያንና አፍሪካውያን አስተዋጽኦ ሲያደርጉ የተለያየ ተወዳዳሪዎች በቅርቡ ዝግጅታቸውን ማጠናቀቃቸው ተገልጿል። በኢትዮጵያ ኢኮኖሚና ፖለቲካዊ ትኩረት በኢትዮጵያ አዲስ የሕግ ማሻሻያ የቀረበ ሲሆን የውስጥ መከላከያ ሚኒስቴር የእስረኞችን መቃኛ ለማሻሻል ሂደት ጀምሯል። በተመሳሳይ ጊዜ በዓላማ የቀጣይ ዓመት አካባቢ እንቅስቃሴዎች በማመንጨት ላይ እንደሚገኝም ተጠቁሟል። እንዲሁም በአዲስ አበባ የተለያዩ ቤቶች ተመስርተዋል። በተባለው መረጃ መሰረት የቱሪስት መግቢያና አሳሳቢ እንዳይሆኑ እየተደረገ ነው። ትራምፕ በ7 የአፍሪካ ሀገራት ላይ የጉዞ እገዳ ጣሉ። እገዳው ስደተኞችና ስደተኛ ያልሆኑ ሰዎችን የሚለይ ቢሆንም ሁለቱ ላይ ተፈጻሚነት እንደሚኖረው የአሜሪካው መሪ አዋጅ አመልክቷል። በአጠቃላይ እገዳው 12 ሀገራትን የሚያካትት ሲሆን ከነዚህም ውስጥ 7ቱ የአፍሪካ ሀገራት ናቸው። እነርሱም ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሊቢያ፣ ሶማሊያ እና ሱዳን ናቸው። በተያያዘም አሜሪካ በጸጥታው ምክር ቤት የቀረበውን የጋዛ ተኩስ አቁም የውሳኔ ሀሳብ ውድቅ አደረገች። ዩናይትድ ስቴትስ በጋዛ ቅድመ ሁኔታ የሌለውና ቋሚ የተኩስ አቁም እንዲደረግ የሚጠይቀውን የተባበሩት መንግስታት የጸጥታው ምክር ቤት ረቂቅ ውሳኔ ሽራለች። በተመድ የአሜሪካ አምባሳደር ውሳኔ የሰላም ስምምነት ለማምጣት የሚደረገው ዲፕሎማሲያዊ ጥረት ያስተጓጉላል ብለዋል። ሰነዱ በሌሎች 14 አባል ሀገራት ድጋፍ አግኝቷል። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።